ፎንዳንት በቤት ውስጥ መስራት እንደምትችሉ ስንቶቻችሁ ታውቃላችሁ? ዛሬ ፎንዳንት ለመስራት የምንጠቀምባቸውን ዋና ዋና ግብአቶችና እያንዳንዱ ለምን እንደሚጠቅም እናያለን። በመጀመሪያ የተፈጨ ስኳር ያስፈልጋችኋል። ይህ የፎንዳንቱ ዋና ግብአት ነው። ቀጥሎ ጄላቲን ነው። ፎንዳንቱ ሳይቀደድ እንዲለጠጥና በቀላሉ ለመጠቅለልና ቅርጽ ለመስጠት ቀለል ያደርገዋል። እንዲሁም ደግሞ የግሉኮስ ሲረፕ ያስፈልጋችኋል። ፎንዳንቱ ለስላሳ ዝልግልግ ሆኖ እንዲቆይ ያደርገዋል። ይህ ደግሞ የሲኤምሲ ፓውደር ነው። ይሄኛው ፓውደር በፍጥነት እንዲደርቅና የመለጠጥ አቅሙን ያሻሽለዋል። እንደዛውም የተለያዩ ቶፐሮችን ለመስራት ቅርጻቸውን እንዳይለቁ ያደርጋል። እዚህ ጋር ደግሞ ንጹህ የሚበላ ግሊሰሪን ነው። ይህ እንደ ማለስለሻ የሚያገለግል ሲሆን ፎንዳንቱ ለስላሳ ተጣጣፊ እና ለመያዝ ቀላል እንዲሆን ያደርግላቸዋል። እነዚህን ሁሉ ግብአቶች የት እናገኛለን ብላችሁ ከተጨነቃችሁ እኛ ጋር ሁሉንም ግብአቶች በተመጣጣኝ ዋጋ ታገኛላችሁ። ኦርደር ለማድረግ ባዮ ላይ ባለው ስልክ ቁጥር ይደውሉ። እንዲሁም ደግሞ ቴሌግራም ቻናላችንን በመቀላቀል የሁሉንም እቃ ዋጋ ዝርዝር ማየት ትችላላችሁ። አመሰግናለሁ።